አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናቸው ወድ ጓደኞች? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ወያላችሁበት ሰላማችሁ ብዝት ተረፍረፍ ይበልል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ዛሬ የማሳያችሁ በውጫሌ በደቡብ ወሎ በቁጥር 17 የተከሰተውን የመሬት መንሸራተት ነው። አላህ ከእንደዚህ አይነት አደጋ ይጠብቀን፣ ወገኖቻችንንም ሰላም ያድርግልን። እንግዲህ አላህ ከዚህ የተሻለውን ርዝቅ ይስጣቸው። ቤታቸው ፈራርሷል፣ ከቤታቸው ተፈናቅለዋል፣ ንብረታቸው ወድሟል። በሚያሳዝን ሁኔታ እንደዚህ አይነት ክስተት ተፈጥሯል። ምንም ማድረግ አይቻልም። እንግዲህ ቀደር አላህ መሻ ነው። አላህ የቀደረው ነገር አይቀርም ግን እውነት ለመናገር ውጫሌ ዋልካ ቦታ አይደለም። የሆነ ገጠራማና ድንጋማ ጠበቅ ያለው ቦታ ነው። እዛ ቦታ ላይ ግን እንዴት የመሬት መንሸራተት እንዴት ተፈጠረ በጣም ለማመን የሚከብድበት ሁኔታ ነው። እንግዲህ አላህ የሻውን ሰርቷል። አላህ ወገኖቻችንን ይጠብቅልን። እስኪ እንዴት እንደሆነ ሁኔታውን አይተን የምንመለስ ይሆናል። መልካም ቆይታ። ውድ ቤተሰቦቼ እንግዲህ እንደምታዩት ነው በውጫሌ በደቡብ ወሎ በቁጥር 17 የመሬት መንሸራተት በተፈጠረበት አካባቢ ነው። እንደምታዩት ነው። ስብሃን እንግዲህ ተመልከቱ እንዴት እንደሆነ ጻለው እና ከቤት ውስጥ ያሉ ሰዎች የሆነ ድምጽ በሰሙ ሰዓት ያው እቃቸውን እያወጡ እየሄዱ ነው ማለት ነው። እና እስካሁን ድረስ በእርግጥ የተጎዳ ሰው የለም። አላህ ይጠብቃቸው ያረብ። እዩት እንግዲህ እንዴት እንደሚያስደነግጥ መሬት፣ ደረቅ መሬት ዋልካ አይደለም። ውጫሌ ያው ለምታውቁት ሰው ገጠራማ ነው፣ ግን እዩት እንዴት እንደተሰነጣጠቀ። እውነት በጣም ነው የሚያሳዝነው። ሁላችንም ወደ ፈጣሪያችን እንዙር። እውነት ዱዓ እናድርግ። የመጨረሻው ጊዜ የውመል ቂያማ እየደረሰ ሳይሆን አይቀርም። እውነቴን ነው። የሚከሰቱት ነገሮች ሁሉ በጣም ያሳዝናሉ። እንግዲህ እዩት መሬት በዚህ መልኩ መሰንጠቅ ሱብሃንአላህ። እዩት እንግዲህ እንዴት እንደሆነ። ይሄ እዩት ቤቱ ነው። ቤቱ እንግዲህ ሊሾ የሆነው እዩን ሲሚንቶ እንዴት እንደተበረካከሰ ማለት ነው። ከዛ ሙሉ ለሙሉ ቤቱ ይወድቃል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ይሄንን የመሰለ ቤት ስንት የተለፋበት ቤት ንብረት ነው እየወደመ ያለው። አላህ በቃ ይበለን ያ ረብ። የኛ ስራ፣ የኛ ግፍ፣ የኛ በደል ነው እውነት ይሄን ሁሉ ነገር ያመጣብን። እንግዲህ ሁላችንም እስኪ ዱዓ እናድርግ። እውነት አላህ ሀገራችንን ሰላም ያድርግልን። በውጫሌና በአካባቢው የሚገኙ ወገኖቻችንንም አላህ ከመጥፎ ነገር ይጠብቃቸው፣ ሀገራቸውንም አላህ ይጠብቃቸው ያ ረቢ። እውነት እኔ በጣም ነው ያሳዘኑኝ። በጣም ነው የሚያሳዝነው። ዘመዶቻችን እንደዚህ መልኩ እንደዚህ ሲሆኑ ማየት በጣም ያሳዝናል። እና ወገኖቻችንን አላህ ይጠብቅልን ያ ረብ።
እሺ ውድ ጓደኞቼ እንግዲህ እንደምትመለከቱት ነው የውጫሌ ቤት በዚህ መልኩ ወድሟል ማለት ነው። እንግዲህ አላህ ቤተሰቦቻችንን ወገኖቻችንን ይጠብቅልን፣ የመጣብንን ሙሲባ አላህ በቃ ይበለን። ለማመን ይከብዳል። እንግዲህ እንዳያችሁት ነው ቤቶች እንዳለ እየፈረሱ ነው። እንዲሁም ደግሞ በዛው አካባቢ ገና ቤቱ ያልወደቀው ከመውደቁ በፊት ቢያንስ ቆርቆሮውን እንኳ እናንሳ በሚል እየተገነጣጠለ ቆርቆሮውን እያነሱ ነው ማለት ነው። ቤቱ ግን እንዳያችሁት እየወደቀ ነው ወደታች ወደ መሬት እየከዳች ነው ማለት ነው። አላህ እንግዲህ የኛን ስራ የኛን በልአ የኛን ጉድ አይቶ ነው ይሄንን ያመጣብን። አላህ ሁላችንንም ወደ ራሳችን ይመልሰን። እንግዲህ ሀገራችን ኢትዮጵያን አላህ ሰላም ያድርግልን። ሌላ ምንም ማለት አይቻልም እና ሁላችንም በየሃይማኖታችን ሙስሊም ክርስቲያን ሳንል እስኪ ዱዓ እናድርግ። ከሚከሰተው ከሚመጣው ነገር እንማር። እንግዲህ ይሄንን ቤት እንደምታዩት ነው። ውጫሌ ማለት እንግዲህ ለምታውቁት ሰው ዋልካ ቦታ ወይም እንደዚህ ይፈጠራል ተብሎ ለማመን የሚከብድ አካባቢ ነው። ቢሆንም ግን ምንም ማድረግ አይቻልም። ይሄ ነገር ተፈጥሯል። ስለዚህ እስኪ ሁላችንም ዱዓ እናድርግላቸው ለወገኖቻችን። አላህ እንግዲህ ቤታቸውንም የፈረሰባቸው ቤታቸውን ይስራላቸው። ከቤታቸው ከቀያቸው ለተፈናቀሉ ደግሞ አላህ ወደ ቤታቸው ይመልሳቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።